አርቲስት ኦፍ ዘመን የሚባል ኮለም ሰተውኝ በአንድ ፌመስ ሆንኩኝ። ኢትዮጵያ ችግር ያን ያህል ገዝፎ ነው መደማመጥ ብንችል። አርስቶትል እንደው ምን አለ? አንድ ነገር ሳታላምጥ መዋጥ ድንቁርና ነው አለ። ድሮ ልጆች ምን መሆን ትፈልጋለህ ሲባሉ ሐኪም፣ ኢንጂነር፣ ጠበቃ፣ አስተማሪ ምናምን ነው አይደል የሚሉት። ዛሬ በድፍረት ሼፍ ማለት ጀምረዋል። ወጣትነት ያ እድሜ በፈነዳም ግን አት ዘ ሴም ታይምም ደግሞ ስራዬንም እየሰራው ታዋቂም ሆኜ አስመራን አንድ አረኳት፣ በአንድ እግሯ ቆምኳት። የምግብ ዝግጅት ሳይንስ ምግብ መጥበስና መቀቀል ማብሰል ብቻ አይደለም። ውስጡ ስትገቢ በጣም ሰፊ ኢንዱስትሪ ነው። ሰላማችሁ ብዝት ይበል። እንዳልኩሽ ከፈረንጅ ጋር ስለነበርኩኝ አንድ ቀን አንድ ኬክ ሰራሁኝ። ድሮ ልጆች እያልን ታስታውሽ ከሆነ እቺ አፋችን ውስጥ ፍት የምትል አንድ እንትን ነገር አለች አይደል? ብዙ ጊዜ እንትን ውስጥ ይሸጣል በኪሎ ኤኔሪኮ ምናምን ስትሄጂ እና እሷ ማሪንግ ትባላለች። እሷ የምትሰራው በእንቁላል ነጩና ስኳሩን ስትመቺው እንደ አረፋ ይሆናል። እና እሱን ሰርቼው ሲሳካልኝና ያንን ኬኩን ስቀባው አሜን ኢት ዋዝ ሚራክል ለኔ። ይሄ ግን የሆነው መቼ ነው? ገና ትምህርት ቤት ከመግባቴ በፊት። ግን እስከ ዛሬ ያችን ነገር አልረሳትም። በቃ ቆራርሼ ለስንት ሰው እንዳብቃቋት ልነግርሽ አልችልም። ጣዕሙ ቆንጆ ነበር። ጣዕሙ ቆንጆ ነው ምናምን አሁን ላስታውሰው አልችልም። ግን በቃ ያንን ሚራክል የሚመስል ነገር ይሄ በልጅነት አረፋ የሚመስለውን ነገር ሰርቼ ሳመጣው it was miracle እና እሷን አልረሳትም በህይወቴ። የውጭ ሀገር አባትክ ሼፍ ነበረ ወይስ ኖርማል ነው የሚያለማው? እንዳልኩሽ ነው ፈረንጆች እሱ ኖርማሊ ልምድ አላቸው በሙያው ሂዝ እንትን ነው ኢንጂነር ነው የፊዚክስ ምሁር ነው። 3 ማዕረግ አለው። በሜካኒካል ኢንጂነሪንግ ኢንጂነር ነው፣ ማስተርሱን ሰርቷል። ከዛ በማቴማቲክስ ሂዝ ዶክተር and በፊዚክስ ሂዝ ፕሮፌሰር። ሶ ሃንዲ ነው። አሁን ፈረንጆቹ ትምህርትን የሚማሩት ፕራክቲካሊ ነው እና አዲስ አበባ ዩኒቨርሲቲ ብትሄጂ አሁን ድረስ ሜካኒካል ኢንጂነሪንግ ዲፓርትመንትን ያቋቋመው እሱ ነው። ሶ ስለ ፓምፕ ሲያስተምር ፓምፕ ሰርቶ ነው የሚያሳየው። ሶ የአርትም ሰው ነው፣ ይስል ነበረ። ፕላስ ምግብንም እንደ አርት ስለሚቆጥረው በተለይ ዊኬንድ ላይ ምናምን ያበስል ነበረ። ስለዚህ ስሩ ብሎን ሳይሆን ያንን ነገር ሰዎች በማየት አይደለ በመኖር አይደለ የሚያስተላልፉት፣ ያ ኢንፍሉዌንስ ነበረ ብዬ አስባለሁ። ጽሁፍ ትጽፋለህ? አዎ ጽሁፍ እጽፋለሁ። እንግዲህ ጽሁፍ እጽፋለሁ መቼም ተብሎ አይባልም፣ ግን በልጅነቴ ምን ሆነ መሰለሽ፣ አንድ ጊዜ በጣም አስታውሳለሁ። የመጀመሪያ ጊዜ እኔ ኮከበ ጽባህ ትምህርት ቤት ስማር ሚኒ ሚዲያ ውስጥ ፓርቲሲፔት አደረግ ነበረ። ትምህርትም እያለሁኝ በጣም ጎበዝ ተማሪ ነበርኩኝና አስተማሪ ሳይመጣ ሲቀር የማደርጋቸው ነገሮች ምንድነው? አስጠናለሁ። እንደ አስተማሪ ወጥቼ አስተምራለሁ። እና አት ዘ ሴም ታይም ደግሞ እንትን እንሰራ ነበረ፣ ድራማ፣ ቲያትር ራሳችን። ሱራፌል ወንድሙ የሰፈሬ ልጅ ነው። ሱራፌል ወንድሙ ታወቀ እንትን ላይ ያለ ሰው ነው እና ጎረቤት ነን። የሰፈሬ ልጅ ነው። ሚኒ ሚዲያውን የሚያዙት እነሱ ናቸው እና ያስደንቀኝ ነበረ። በተለይ እዛ አዳራሽ ነበረን። ስንት ነው 2 ብር ከፍለን ምናምን እናይ ነበረ ኮከበ ጽባህ እና ስናይ ኢንፍሉዌንሳቸው ከባድ ነበረ። እና አንድ ጊዜ የአማርኛ አስተማሪያችን ምን ትለናለች? ነገ አንድ አጭር ስነ ጽሁፍ ጽፎ የሚመጣ ሰው ይሸለማል ተባለ እና ፍቃደኛ የሆነ እጁን ያውጣ ሲባል እኔ እኮ ከዛ በፊት ጽፌ አላውቅም። እጄን አወጣሁ። ምን እንደምጽፍ አላውቅም፣ ምን እንደማደርግ አላውቅም። ከዛ እቤት ሄድኩኝ፣ አሰብኩኝ ምንድን ነው መጽፈው። ከዛ ጓደኞች አሉ፣ ሁላችንም የራሳችን ካራክተር አለ። ያንን ካራክተር ለሊቱን ቁጭ ብዬ 20 ገጽ ፔጅ ጽፌ አደርኩኝ። የሁሉንም ካራክተር ቁጭ አደረኩት። ፈኒ ነገር ነበረው፣ የሚያናድድ ነገር ነበረው። ይሄ ለምሳሌ ክራሽ በቃ ገብቶሻል። አንዲት ልጅ እንትን ያለውን እሱን ካች ያረኳቸውን የምንነጋገራቸው ሚስጥር የወንዶች ሚስጥሮቻችንም ሴቶች ጓደኞችም ነበረን። ጀስት ኖርማል ጓደኝነት ሆኖ በቃ አንዱን ካንዱ ጋር ክሊክ ያረኩኝ ምናምን
የግቢው መነጋገር የሆነ ተነበበ ብቻ ሳይሆን በየክፍሉ እየዞረ ተነበበ። የሚበሳጭም ተበሳጨ። ያው ካራክተሩን ሞኝ ሰው ይኖራል መሃሉ፣ ዋይስ ሰው ይኖራል፣ ፈጣን ሰው ይኖራልና ሁሉን ነው ቁጭ ያደረኩት። ኢሚዲየትሊ በቃ የስነ ጽሁፍ እንትንም እንዳለኝ መታወቅ ጀመረ። ከዛ የሚቀጥለው አንድ ህንዳዊ አስተማሪ ነበረችን፣ የእንግሊዘኛ አስተማሪያችን ህንዳዊ ነበረችና እሷም ስለ እነዚህ አይነት ስነ ጽሁፍ ስታስተምር እኔ ጽፌ እመጣለሁ አልኩኝና የመጀመሪያ በእንግሊዘኛ 10 ፔጅ የሚሆን ፍላይት 791 የሚል ስነ ጽሁፍ ጻፍኩኝ እና ልብ ወለድ ነው። ታሪኩ የሚያጠነጥነው አንድ አውሮፕላን ተነስቶ ተከስክሶ ከዛ የተረፉ ሰዎች እንደ ትሪለር ነገር ነው። እንዴት ድነው ከዛ ውስጥ ወጥተው እንደሚሄዱ የሚያጠነጥን ነው። እሱ ተነበበ እና በጣም ሰርፕራይዝ ያደረጋቸው በእንግሊዘኛ መሆኑ፣ በአጭር ጊዜ ውስጥ መጻፉ፣ የታሪኩ አፈሳሰስ በጣም ሰርፕራይዝ ሆኖ እና መጀመሪያ አላመኑ ነበር። በኋላ ግን በምን ታመነ? ግራማቲካል ሚስቴኮች አስተማሪዎች ሲያዩት፣ ግራማቲካል ሚስቴኮች ሲያዩት ኮፒ የተደረገ እንዳልሆነ ነገር አወቁ። ሀሳቡ እንዴት መጣል? እንግዲህ ያው አርት እንደዛ አይደለ? ውስጥሽ ሲኖር አንደኛ ሀሳቡ የመጣልኝ ከልጅነት ጀምሮ ከሀገር ውስጥ ወጣ ገባ አልነበረ። አውሮፓ ምናምን ብዙ ሀገሮች በዚህ ባሳደገኝ ፈረንጅ አማካኝነት የተለያዩ የአውሮፓ ሀገሮችን በደንብ ጎብኝቻለሁ። ተማሪ እያለህም? አዎ ተማሪ እያለሁም። እና ያ ምንድነው ፈረንጅ ደስ የሚልሽ ባጀት አለው። ከባጀቱ አንዱ አሁን በጣም ብዙ አንድ ሰው ትራቨል ሲያደርግ ብዙ ገንዘብ የሚያወጣ ይመስላል። ኦፍ ኮርስ ትራቨል ኖርማሊ አውሮፕላን ስቴጅ ገንዘብ ያስወጣሻል። ግን እነሱ የሚጓዙበት መንገድ አላቸው። እንዴት አድርገው ኢኮኖሚካል አይነት ጉዞ እንደሚጓዙ ያውቁታል። ባክፓክ አድርገው፣ ሳይክል ተከራይተው፣ መኪና ተከራይተው፣ በእግራቸው ቢች ላይ ሁሉን ተኛ ነበር። ካኒ ቢሊፍ ቢች ላይ ግሪክ ውስጥ አስታውሳለሁኝ። ግሪክ ውስጥ በክረምት ስለነበር ሄድ ነው የቱሪስት ሞልቶ አልጋ ጠፍቶ ሁሉም ስሊፒንግ ባግ ውስጥ ገብቶ ቢች ዳር እንተኛ ነበር። ሪል ላይፉን ነው የሚያጣጥሙት እነሱ። በቱር ጋይዶች ምናምን ተመርተው ምናምን ሳይሆን በትክክለኛ ህይወት፣ ይሄ የአገሪቱ ህይወት ያለበት ውስጥ ዲፕ ገብተው ነው የሚሄዱት እና ሴቭ እያደረጉ አሁን የአውሮፓ ተማሪዎች ሃይ ስኩል ላይ የሚሰጣቸውን ገንዘብ ሴቭ እያደረጉ በሳይክል ከአንድ አውሮፓ ሀገር ወደ ሌላ አውሮፓ ሀገር ይሄዳሉ። ሶ ያን ነገር ስለነበረ ይሄ የሚያሳድገን ፈረንጅ ይዞን ሲሄድ አንድ ሀገር ቱ ዲፕ ነው የምንሄደው። በቃ የሆነ ነገር በቃ ፈረንጅ ደስ የሚልሽ አንብቦ ነው ያነባል። አንብቦ ካርታ ይዞ ምናምን ማንንም ሳይፈልገው ኦፍ ኮርስ የፈረንጅ ሀገር ስታይ ብዙ ነገርም ኢንፎርማቲቭ ነው። ላይክ የምትፈልጊው ነገር በቀላሉ እጅሽ ላይ ታገኛቸዋለሽ። በጣም ቀላል ነው። ሶ እነዚህ በረራ ስንሄድ ፋሽኔት የሚያደርጉኝ ነገሮች ነበሩ። ገብቶሻል? ሶ ይሄ በአውሮፕላን ስቴጅ የሚፈጠሩ ክራይሶች ምናምን እነሱ ነገሮች ለታሪኩ መነሻ ይሆኑኝ ይመስለኛል። ግባት የሆነ ክሱ ነው። እና ስሞቹ ራሱ አንዳንድ ስሞች የተጠቀምኳቸው ስሞች አሉ። አንዳንድ አሁን ዲስክሎዝ ማድረግ የማልፈልጋቸው ነገሮች፣ ምክንያቱም አንዳንዶቹ ካራክተሮች በገሃዱ በእውነተኛው ዓለም ያሉ ስለሆነ ከጠራሁት ማን እንደሆነ ስለሚያውቀው ሰው ትንሽ እንትን ማላቸው፣ ግን የዛ ኢንስፓየር ይወስዱኛል። የሚቀጥለው ጽሁፍ የነበረው ላቭ ኦር መኒ የሚል ነው። ላቭ ኦር መኒ የሚል ነው። ሶ ታሪኩ የሚያጠነጥነው በሁለት ፍቅረኛሞች መካከል በድህነታቸው ተዋውቀው ከዛ መጨረሻ ላይ ገንዘብ ሲመጣ ያ ገንዘብ የፈጠረባቸው በቃ አጣብቂኝ መንገድ ላይ እና ላቭ ኦር መኒ ራሱ ጥያቄውን አንጠልጥሎት ላቭ ኦር መኒ ብሎ ነው የሚያበቃው ታሪኩ ራሱ። ሶ እንደዚህ አይነት ነገሮች ነበሩ እና አይ ቲንክ የኩኪንጉም ነገር እሱ ይመስለኛል። ኩኪንግ እኮ አርት ነው የምንለው እዚህ እኮ ነው ላይክ ነው። አርት ማለት ምን ማለት ነው ስንል ነባራዊ ዓለምን ታይና ተርጉመሽ ሪፍሌክት ማድረግ መቻል፣ ማህበረሰብ ሪፍሌክት ማድረግ መቻል። ሶ የዛ አንጻር ነው ወደፊት እንግዲህ እግዚአብሔር ቢረዳኝ እንዲጻፉ ማስባቸው በህይወቴ በራሴም ህይወት ታሪክ ላይ ሊያጠምጡን ይችላሉ ያስቀመጥኳቸው ያሉ አሉ። ጊዜው በመጽሐፍ መልክ የምታስበው አለ? በመጽሐፍ መልክ የማስባቸው አሉ። ሌላ እንደ እኔ መንፈሳዊ ኢምፓርት አለ። ማለት አንደኛው ዲግሪን የሰራሁት በቴዎሎጂ ነው። የኔ ግን የመንፈሳዊ ፍልስፍና ትንሽ ወጣ ያለ ነው። እኔ ሃይማኖት የለኝም፣ እግዚአብሔርን ግን አምናለሁ። ምን ማለት ነው? በባይብል ነው እንትኔ
ፊሎሶፊ ባይብል ስለ ሃይማኖት ያወራል ብዬ እኔ አላምንም። ይሄ የኔ ምልከታ ነው። ባይብል የሚያወራው ስለ ሀገረ መንግስት ነው ብዬ አስባለሁ። ለምሳሌ እስራኤል ማለት ሀገረ መንግስት ነው። ጁዲዝም ማለት ሃይማኖት አይደለም፣ ስርዓተ መንግስት ነው። ስለዚህ እዛ ላይ የተቀመጡት አሁን ለምሳሌ እግዚአብሔር 10 ትእዛዛትና 603 ፕሪንሲፕል ነው አይደል የሰጣቸው ለእስራኤል ሰዎች። ብዙ ጊዜ በተለምዶ እኛ የምናወራው 10ቱ ትእዛዛት ብቻ ብለን ነው። 613 ናቸው አጠቃላይ ሲተነተኑ። ያ የነሱ ህገ መንግስት ነው፣ ከሰማይ የተሰጣቸው ህገ መንግስት ነው። ይወስዳል። ስለዚህ አንድ ሰው ሳክሰስፉል መሆን ካለበት መንፈሳዊ ፕሪንሲፕሎችን ከፕሮፌሽኑ ጋር ሊሆን ይችላል፣ ከኤቲክሱ ጋራ ከሞራሉ ጋራ ቢያዋህዳቸው ሳክሰስፉል ይሆናል ብዬ አስባለሁ። የብዙ ነገር ምንጮች አሁን ትልልቅ የምታያቸው ፈላስፋዎች አርስቶትል ቢያቸው፣ ፕላቶ፣ ሶክራተስ ቢያቸው መጀመሪያ ከባይብል ውስጥ የወጡ ሰዎች ናቸው። በኋላ ላይ አንዳንዶቹ ኤቲስት ሆነዋል። ኦፍ ኮርስ ትሩ ታይም። መጽሐፍ ቅዱስ ግን ልዩነቱ ከሴኩላር መጽሐፎች የሚለየው ኢሉሚኔሽን ይፈልጋል፣ ሪቬሌሽን ይፈልጋል፣ አብርሆት ይፈልጋል። ገብቶሻል? ይህንን ነገር አዋህጄ ለመሄድ እሞክራለሁ እና ሳይንስ ለምሳሌ ቶታሊ ትክክል አይደለም የሚል ሰውም አይደለሁኝም። አሁን አንዳንድ ጊዜ ሃይማኖት ጽንፍ ውስጥ ገቢ ሳይንስ እንድታነሽበት አይፈልግም። አሁን ለምሳሌ ሳይንስ አንድ የሚነግረን ነገር አለ። ኢትዮጵያ ውስጥ ሉሲ የምትባል የሰው መነሻ ተብላ የምትታሰብ አለች። አንዳንድ የሃይማኖት ሰዎች ቶታሊ ዝግት አድርገው ያስቀምጡታል። መጽሐፍ ቅዱስ ግን ለምሳሌ ዘፍጥረት 1 ቁጥር 1 እና 2 መካከል እግዚአብሔር ሰማይና ምድርን ፈጠረ ይልና ሁለተኛ ቁጥር ላይ ስትደርስ ደግሞ ምድርን ባዶ ነበረች፣ ቅርጽ አልባ ነበረች፣ ጨለማ ነበረባት። ስለዚህ በአንድና በሁለት መካከል ሌላ ዓለም ነበረ ማለት ነው። እዛ ውስጥ ደግሞ የነበረ ሌላ ክሪኤሽን ነበረ ማለት ነው። እዚህ ጋር ግን ሃይማኖት የለህም፣ የየትኛውንም ሃይማኖት ተከታይ አይደለህም። መጽሐፍ ቅዱስ ግን ታነባለህ ማለት ነው። ኦፍ ኮርስ እንዴ! ለዚህ እኮ ነው እኮ ይኸውልሽ የትኛውም ፍልስፍና የወጣው ከባይብል ውስጥ ነው ብዬ ነው የማምነው። ለምሳሌ ስለ ማኔጅመንት እናወራ። የመጀመሪያ እኮ ማኔጅመንትን እኮ ያስተማረው እኮ ዮቶር ነው አይደል? ለሙሴ አይደል? ምን አለው ሙሴ? ብቻህን መፍረድ አትችልም፣ you cannot judge። ስለዚህ 10 አለቃ 50 አለቃ 100 አለቃ የሚባሉትን ትንበልና አውራው ጉዳዩን አንተ ይኸው፣ ሌላውን ግን ዲቫይድ አድርግና what is this management it's division of labor ሶ ባይብል ላይ የነበረ ነገር ነው ማለት ነው። ገብቶሻል? ሶ ፖለቲካም ቅድም እንዳልኩሽ እኮ ነው እግዚአብሔር ሀገረ መንግስት ሲመሰርት የሰው ልጅ የመጀመሪያ እኮ የሰጠው እኮ ሚሽን እኮ ዶሚኒየን አድርግ ነው፣ ግዛ ነው ያለው፣ ምድሪቱን አስተዳድራት ነው ያለው። ሶ የአስተዳደር ሳይንስ ጋቨርናንስን እግዚአብሔር ራሱ ነው ስታብሊሽ ያደረገው ማለት ነው። ስለዚህ the more you study the Bible በብዙ ሙያዎች ላይ ሙያ ጠንጥኖ ሊደርሺፕ ላይ ነው የሚሄደው። አሁን ለምሳሌ አንቺ ጋዜጠኛ ነሽ አይደለ? የመጨረሻው እኮ ማስተር እያደረግሽ ስትመጪ you will be a leader journalist። ስለዚህ ሁለቱን አማክሎ መሄድ የሚያወጣው ውጤት አለ ብዬ አሁን በደረስኩበት ጥቂት መረዳት ያስላለኝ ያንን ሁለቱን ያማከለ ነገር መጽሐፍ ብጽፍ ደስ ይለኛል። አዋቅረክ ማለት ነው። አዋቅር። ስለዚህ መጽሐፍ ቅዱስን የምታነበው እውቀት እንዲጠቅም ነው። በአንጻሩ ቁርአንን ለምሳሌ ታነባለህ? ኦፍ ኮርስ ቴዎሎጂ ስትወስጂ ባይዘው አንዱ የምትወስጂው ሰው የእስልምና ቴዎሎጂ ነው ነው። ስለዚህ ሰዎች እንግዲህ ጥንቃቄ ይፈልጋል። ባይዘው አንዳንድ ነገሮች ጥንቃቄ ይፈልጋል ሲባል አንደኛ ወጣ ብለሽ ነገሮችን የማየት ገብቶሻል። እኔ በባህሪ ምን አይነት ባህሪ ያለ መሰለሽ? አንድ ነገር ስመረምር በድፍን አልጠላም፣ በድፍን አልቀበልም አልልም። ሪዝነብል ለመሆን እሞክራለሁ። አርስቶትል እንደው ምን አለ? አንድን ነገር ሳታላምጥ መዋጥ ድንቁርና ነው አለ። አሁን ለምሳሌ የሀገራችን ችግር እስቲ ተመልከች። እኔና አንቺ ዲፍረንስ ሊኖረን ይችላል። ዳዝንት ማተር ማለት አንድ አይነትም እንድንሆን ተደርገን አልተፈጠርንም። ግን ምንድነው ታዲያ ማድረግ ያለብን? አንቺ አስተሳሰብሽን አምጪው፣ እኔ አስተሳሰቤን ላምጣው። በዚህ ግሪክ ውስጥ ሁለት አይነት ፊሎሶፈሮች ነበሩ። አንደኛው ፊሎሶፈሮች ለማሸነፍ ቁጭ ብለው የሚወያዩ ተቃሽ ግሪኮች ዲቤተሮች ነበሩ። በቃ አይዲያ እያመጡ ይፋጩ። አሪስፋጎስ የሚባል ቦታ ነበር ግሪክ ውስጥና ያ በየቀኑ አዳዲስ አይዲያ ይዘው መጡ የሚፋጩበት ቦታ ነበር። የሚደንቅሽ ነገር አንዳንዶቹ ፊሎሶፈሮች ጀስት ለማሸነፍ ይመጡ አሉ፣ ሌሎቹ ደግሞ ለመማር ይመጡ። ሶ ዲስከሽን
እኔ ካንቺ ልማር አንቺ ከኔ ልትማሪ መሆን አለበት እንጂ እውነት አሁን ለምሳሌ የኢትዮጵያ ችግር ያን ያህል ገዝፎ ነው መደማመጥ ብንችል ከመደማመጥ በታች ነው እያልክ ነው። ሁሌ ተማሪ ለመሆን ሬዲ ከሆንሽ ጉድ ሊደር ኢዝ ጉድ ለርነር ይባላል በሊደርሺፕ ውስጥ። ጥሩ መሪ ጥሩ ተማሪ ነው። ሶ አይምሮሽን ከከፈትሽ ለዲስከሽን ክፍት ከሆንሽ መጨረሻ ላይ ደግሞ ኦብጀክቲቭሽ ማህበረሰብን መጥቀም ከሆነ ያ እውቀት በኔም በኩል ይፍሰስ በአንቺም በኩል ይፍሰስ መጨረሻ ላይ ኦብጀክቲቭን ሰርቶ የሰው ልጅ እችን ዓለም ለመኖር ምቹ ያደርጋትና በፍቅር እንኖር በሰላም እንኖር እንጂ ምን ችግር አለ? ዓላማው አንድ ከሆነ የህይወት ፍልስፍና ምንድን ነው? ራስን ሆነ ራስን ሆነ በራስ ዓለም ኖር ማንንም አትምሰል። ካለብዛ ነው ህይወት ይደብራል በጣም። ከሌላ መምሰል ብትፈልግ ከሆነ በጣም ነው የሚደብረው። እኔ አንድ ነገር ልንገርሽ ሰላምዬ፣ በጣም ልንገርሽና እግዚአብሔር መጥቶ እንደው ማቲ ከእንደገና እንደው ብፈጥርህን ማንም መሆን ትፈልጋለህ? ራሴን ነው የምለው። ከነ ህጸጾቼ ከነ ድካሜ ከነ ብርታቴ ከነ ምኔ ራሴን ነው የምፈልገው። ከዛ ውጭ ማንንም መሆን አልፈልግም። ግን እንደዛ ስትሆኚ ደግሞ ነገሮች ቀላል አይሆኑልሽም። ከህዝብ ጋር ፍሎ እንድትሄጂ ይፈልጋል አይደል? በቃ የራስሽ መንገድ የለሽም፣ የራስሽ አስተሳሰብ የለሽም ነው። በጣም ቦሪንግ ነው። አሁን አንዳንድ ጊዜ ተመልከች፣ በቢዝነሱም ዓለም በላይፍ ውስጥ ሰዎች እከሌ መምሰል ነው የሚፈልጉት። ተመልከች፣ አሁን የምዕራቡ ዓለም ትልቅ የገበያ ይሄ ፕሮዳክቱን አምጥቶ የሚጥልባቸው ሀገሮች አሉ። ምን እንደሆነ ታውቂያለሽ? ሰው ራሱን የማያውቅ ከሆነ ለብዙ ነገር ተጋላጭ ይሆናል። ንፋስ ሲመጣ ትልቅ ድንጋይን እኮ አንስቶት አይወስደውም በቀላሉ አይደል? ፌስታል ምናምን ነው። የራስሽ ፍልስፍና የራስሽ ዓለም እንዴ! ቤተሰቦቻችን እኮ ሲያስተምሩ እኮ እውቀት የሰጡን እኮ አመዛዝነን መልካሙን ከክፉ ለይተን የሚጠቅመንን እንድንወስድ ነው አይደል እንዴ? እውቀት እኮ ኢንፎርሜሽን ብቻ ከሆነ እውቀት አይደለም፣ ካልኖርሽው ኤክስፒሪየንስ ካላረግሽው እና ካልሆንሽው። ይሄ ግን ዋጋ ያስከፍልሻል። ራስሽን መሆን ዋጋ ያስከፍልሻል። እንደ ዊርድም ሊያስቆጥርሽ እኮ ይችላል እኮ። አሁን በጣም ለብዙ ጊዜ የገዛ እናቴ ራሱ አይ አንተ ልጅ እንደው የማታመጣው ነገር የለም ትለኛለች። አሁን የሚያስደስተኝ ነገር እሱ እኮ ነው እኮ። እኔ ውድድር ከማንም ጋር የለኝም። ውድድር አንድ ልቤ ውስጥ የተቀመጠ ማቲ የሚባል ማንነት በውስጥ የተቀመጠ ልደርስበት የምፈልገው አንድ ቪዥን አለ። ሁሌ ውድድሬ ለዛ ምን ያህል ቀርብ ያለው ነው። ሰላምን መፍሰል አልፈልግም፣ አበበን መፍሰል አልፈልግም፣ ማንን መፍሰል አልፈልግም። ፕላስ ያ ነገር ደግሞ አት ኤንድ ኦፍ ዘ ዴይ የመጨረሻ ላይ ጠቀሜታው አንደኛ ራሴን ትራንስፎርም ማድረግ፣ ራሴን ትራንስፎርም ካደረኩኝ በኋላ ኮሚኒቲን ትራንስፎርም ማድረግ፣ ኮሚኒቲን ትራንስፎርም ካደረኩኝ በኋላ ኔሽንን ትራንስፎርም ማድረግ ነው። አንድ ነገር ልንገርሽ፣ ዶክተር ማይልስ ሞንሮ በጣም የምወደው ማነበው መጽሐፍ ነው። ብዙ ስለ ፐርፐስ ስለምናምን ጽፏል። እና ምን አለ መሰለሽ፣ በዓለም ላይ ትልቁ ትራጀዲ አለ ሞት አይደለም አለ፣ ያለ ዓላማ የሚኖር ህይወት ነው ሞት አለ። ከሞት የባሰ ሞት አለ። ብዙ ሰው ቪዥንህ ምንድን ነው? ራዕይህ ምንድን ነው? በዚህ ዓለም ላይ እስካለ ብለሽ ብትጠይቂው ፐርፐዝ ምንድን ነው ፊሎሶፊ ብትይው አይነገርሽም። እኔ መርህ ከሌለው ሰው ማይረባም ቢሆን መርህ ያለው ሰው ይሻለኛል። መጥፎም ሰው ሊሆን ይችላል አይደለ? በቃ መርህ ይሄ ነው ካለሽ እኮ ራስሽን ፕሮቴክት ማድረግ ካለሽ ራስሽን ፕሮቴክት ታደርጊያለሽ። በቃ በማትስማሚበት ነገር ባውንደሪ ትሰሪና ግን አብረሽ እኮ መኖር ትችላለሽ እኮ። መሪ አልባ ማህበረሰብ እኮ የመጣው ሰው በሙሉ እንደፈለገው ይነደዋል። አንተ ተሳክቶልኛል ብለህ ታስባለህ ወይም በራስ መርህ ነው እየኖርክ ያለው? በራሴ ዓለም ውስጥ መኖሬ እሱ ለኔ ስኬት ነው። ያው ስኬት የተለያየ አይደለ? እንግዲህ ስኬት እንደ አንዳንድ ሰው ስኬት ማቴሪያሊ ተሳክቶልኛል ሊል ይችላል። ሌላው አንዳንዱ ቤተሰብ ሲያፈራ ስኬት ነው ሊል ይችላል። ሌላኛው የሆነ ወይ የፖለቲካል እንትን ውስጥ ስኬት ነው ሊል ይችላል። እኔ ትልቁ የሚያስደስተኝ ነገር ማቲን አግኝቼዋለሁ። ገብቶሻል? ይሄ ማለት ግን ፖቴንሻል ነው። ያ ፖቴንሻል ግን እየተዘረዘረ እስከምፈልገው ደረጃ ድረስ መሄድ አለበት። ሶ እኔ ምን ብዬ አስባለሁ? መስመሩን ይዤዋለሁ። ስካይ ኢዝ ዘ ሊሚት። ገና ልደርስባቸው የምፈልጋቸው በሙያም ሊሆን ይችላል፣ በቢዝነስ ሊሆን ይችላል። እንዳልኩሽ አንዳንድ ያነበብኳቸውን በህይወቴ ላይ ወስጃቸው በመርህ ደረጃ የጠቀሙኝን ህይወቴን የቀየሩኝን ከመርህ አልባ ሰው አውጥተው መርህ ያለው ሰው ያደረጉኝን እነዛን እውነቶች
ለሰዎች ማካፈል ፈልጋለሁ። ከውድቀቴ እንዲማሩ ፈልጋለሁ። ብዙ ጊዜ ሰው ብርታቱን ብቻ ነው የሚነግርሽ። በጣም የሚገርምሽ ነገር እኔ በጣም ዲፕሬሽን ውስጥ የገባሁባቸው ጊዜዎች ነበሩ። በጣም በቃ ዲፕሬሽን፣ አንደኛ ሰው የሚረዳኝ ሰው አጣሁ። ይህንን አስተሳሰቤን ሳራምድ ኢቭን በሃይማኖት ካታጎሪ ውስጥ ያሉት ሰዎች ራሱ ሊረዱኛቸው ነው የማወራሽ። የተለያየ ሃይማኖት እያልኩሽ አይደለም። ኢቭን በአንድ ወቅት የነበርኩበት የፕሮቴስታንት ሃይማኖት ራሱ ሊረዱኝ ሁሉ አልቻሉ። ግራ የገባኝ ነገር አንዳንዴ የማነበው ነገርና ያ ይጣረስብኝ ጀመረ እና ያ በጣም ዲፕሬስ ያደረገኝ ነበረ። ሌላኛው ማቴዎስ እንዲሆን የምፈልገው ማቴዎስ አለመሆኑ ደግሞ ሌላ ዲፕሬስ የሚያደርገኝ ነበረ። ገብቶሻል? በቃ ሰዎች የገዛ እናትሽ ላትረዳሽ ትችላለሽ፣ አጠገብሽ ያለ ወንድምሽ ላይ ይረዳሽ ይችላል ምናምን እና ግን መጨረሻ ላይ አልኩኝ፣ አቧራይን አራገፉ ተነሱና እናንተ ተቀበሉትም አትቀበሉትም እኔ እቀጥላለሁ ጉዞ። ግን አንድ ነገር ማድረግን አለብኝ አልኩኝ አስቀድሜ። እኔን ወደ ኋላ የሚጎተኝ መጀመሪያ ምንድን ነው ብዬ አሰብኩኝ። ጥላቻ። በተለያየ ሁኔታ ሳንካ የሆኑብኝ ሰዎች ስትጓዥ በህይወት ውስጥ ስትራመጂ አንዱ ይጠልፍሻል፣ አንዱ ይዝሻል፣ አንዱ ያበረታታሻል። የተለያየ ሰው ነው የሚያጋጥምሽ። በዛ ውስጥ በኔጌቲቭ አይን የማያቸውን ሰዎች ይቅር አልኩኝ። የበደሉኝ ይቅር አልኩኝ፣ ሪሊዝ አደረኩኝ። በድለውኛል የምላችሁ ማነው በድያቸዋለሁ ብዬ ደግሞ አስበውን ደግሞ ይቅርታ ጠየቅኳቸው። አቤት በዛ ነፃነት ነግርሽ አልችልም። ማቲ ለመሆን ከዛ ነው ጅማሬ የተነሳ። በኋላ እሱ ነው የመጀመሪያ የበራልኝ ነገር። ከዛስ በኋላ አንድ ጊዜ ብዙ ጊዜ ትሬኒንግ ሰጥ የምናገረው አንድ ነገር አለ። 10 እንቁራሪቶች ውድድር ተዘጋጀ። ውድድሩ አንድ ዛፍ ረዘም ያለ ዛፍን መውጣት ነው። እንቁራሪት በባህሪው ወደ ላይ፣ አይጦች ናቸው እንጂ እንቁራሪት ወጣ ብሎ ይወድቃል። እና በዛ ላይ እነዛ እንቁራሪቶች ዳርና ዳር ህዝብ ቆሞ ምን ይላል? ህዝቦቹ ወደቀች ይሏቸው። ስለዚህ 9 እንቁራሪቶች ወደቁ። መጨረሻ ላይ 10ኛዋ እንቁራሪት አንድን ዛፍ ወጣችው። ሰዎች አሜዝድ ሆኑ። ኢትስ ቬሪ አንናቹራል፣ ያልተለመደ ነው። 9 ወድቋል፣ እሷ እንዴት አልወደቀችም ተብሎ ትመርመር ተባለ። ስትመረመር ምን እንደሆነ ታውቂያለሽ ሰላምዬ? ጆሮ አይሰማም ነበር። ኦኬ፣ ወደቀች የሚለውን አልሰማችም። የሰው ድምጽ ይጥላል። ኢየሱስ ክርስቶስ አንዳንዱ እንደ ሃይማኖት ሰው የሚያየው ሰው አለ፣ አንዳንዱ እንደ ሊደር የሚያየው ሰው አለ፣ አንዳንዱ እንደ ፈላስፋ ብሎ የሚያየው ሰው አለ፣ አንዳንዱ እንደ እግዚአብሔር ልጅ የሚያየው ሰው አለ፣ አንዳንዱ እንደ አምላክ የሚያየው ሰው አለ። ግን ይሄ ኢየሱስ ክርስቶስ የሚባል አምላክ ሰው፣ ጌታ፣ ሊደር ትልቅ የተናገረው ነገር ምን እንደሆነ ታውቂያለሽ? የሚገርመኝ ምን እንደምትሰሙ ተጠንቀቁ፣ እንዴት እንደምትሰሙ ተጠበቁ። እንዴት እንደምትሰሚ አንድን ነገር መጠንቀቅ አለብሽ። ምን እንደምትሰሚ መጠንቀቅ አለብሽ። ዛሬ እኮ አንቺን የሆንሽ እኮ ከምትሰሚው ነገር ተነስተሽ ነው አይደል? አስተማሪዎችሽ፣ ቤተሰብሽ፣ አካባቢሽ ብሎሽ አንቺን ሆነ አድርጎሻል። ስለዚህ ፊልተር እያደረግሽ መስማት አለብሽ ማለት ነው። ፊልተር አድርገሽ ለመስማት ደግሞ አንቺ ለራስሽ እንደ ስታንዳርድ ልትይዙ የሚገባ ፕሪንሲፕል ሊኖርሽ ይገባል። ካለብዛ በምንድን ነው ፊልተር የምታደርጊው እንዴ? በአንድ ወቅት እኮ ይሄ አሁን ፊት ለፊታችን ያሉትን መብራት አምፖል የፈጠረ ሰውዬ ቶማስ ኤዲሰን ጓደኞች እኮ ስቀውበታል እኮ። ስንት መቶ ምናምን ሺህ ጊዜ ሲወድቅ አንተ ጊዜን አጠፋ አሉት። ነው እኔ ጊዜን አላጠፋውም አላቸው። ለምን አላቸው? እኔ 1000 ምናምን ጊዜ አምፖል የማይሰራበትን መንገድ አውቄያለሁ፣ አንድ ደግሞ የሚሰራበትን መንገድ አውቄያለሁ። ሰው ግን ወድቀሃል እኮ ይለው ነበር እኮ። እነ ቫንጎግ እኮ ሰዓሊዎች እኮ የሚበሉት አጥተው በዛን ጊዜ የነበረ ማህበረሰብ ስላልተረዳቸው እነሱ ግን አስቀድመው ኢንላይትመንት መጥቶላቸው ስለነበረ እየሰሩ ግን ርቧቸው የሞቱ ሰዎች ነበሩ። ዛሬ የነሱ ፒክቸሮች እኮ $1 ሚሊዮን ይሸጣል እኮ አየሽ። ስለዚህ አንደኛ ፐርፐዝሽን ዲፋይን ማድረግ አለብሽ። ይኸውልሽ ሰው ወደዚህ ምድር ላይ ሲመጣ የኔ አስተሳሰብ እኔ የገባኝ ነገር ለምን እንደመጣ ካላወቀ፣ ከየት እንደመጣ ካላወቀ፣ ወዴት እንደሚሄድ ካላወቀ ሁሉ ጊዜ እንቅልፍ እንዳጣ ይኖራል። ራሱን አገኘ። በቃ አሜሪካኖቹ ለምን ይመስልሻል መስዋዕት አድርገው ህይወታቸውን ከፍለው የሚመራሻዎቹ ጨረቃ ድረስ ይሄዱት? ራሳቸውን እኮ ዲስካቨር ለማድረግ እኮ ነው የሚሞከር እኮ ነው። የሰው ልጅ ደግሞ ትልቁ ጠላት ነው ፍርሃት ነው። ፍርሃትን ኦቨርካም እስካላደረግሽው ድረስ
ፍርሃት ግን አስፈላጊ ደግሞ አይደለም እያልኩሽ አይደለም። ለምሳሌ የጠብ ሁሉ መጀመሪያ የሆነውን እግዚአብሔር መፍራት ደግሞ አንድ ኢምፖርታንት ፍርሃት ነው። ለምን ይመስልሻል ፈረንጆቹ ገና ጨቅላ የስንት ቀን ልጅ እኛ ቡዳ እንዳይበላት መብራቱን አንተን በሉላት ቢላ አስቀምጡ እያለን እናሳድጋለን። እነሱ ደግሞ የማያውቀው ሀገር ተሸክመው ይዘው ይመጣሉ። ዋይ ዱ ዩ ቲንክ ከልጅነታቸው ቻሌንጅን ኦቨርካም እንዲያደርጉ ለምን ይመስልሻል? ማውንት ኤቨረስት ላይ እኮ አንድ ሰው እኮ ሲሄድ እኮ ላይሞት እንደሚችል እያሰበ ነው ሄደው። ግን ተመልሶ ሲመጣ ያንን ወጥቶት ግን ማይንድ ሴት ሰርቶት የሚመጣው ምን አይነት ማይንድ ሴት ነው? እችላለሁ የሚል አይ ካን ኦቨርካም ኢት በቀላሉ እጁን የማይሰጥ ድሮ ሰዎች ሳክሰስፉል ለመሆን ኢንቴሊጀንት ከሆኑ በቂ ነው ይባላልና አይኪው ስንት ነው ይባላል አይደል? አሁን እኮ እሱ ቀረ እኮ። አይኪው ብቻ ሳይሆን አድቨርሰሪ ኮተንት ይባላል፣ ኤኪው ይባላል። አድቨርሰሪ ኮተንት ማለት አንድ ሰው ችግር ውስጥ ቢመጣ ምን ያህል ተጋፍጦ ማለፍ ይችላል ሳክሰስፉል ለመሆን። ከዛ ደግሞ ኢሞሽናል ኮተንት ይባላል፣ ስሜትን የሰው ስሜትን ማየት የራሱን ስሜትን መግራት የሚባሉ ኮተንቶች አሉ። ሶ ኢንቴሊጀንስ ብቻ አይደለም አሁን ሳክሰስፉል የሚያደርግሽ ማለት ነው። ስለዚህ ችግሮች ሲመጡ ምን ያህል ተጋፍጠሽ መሄድ ትችላለሽ፣ ኢሞሽንሽን ምን ያህል መግራት ትችላለሽ፣ የሰውን ኢሞሽን ምን ያህል አንደርስታንድ ማድረግ ትችላለሽ። ኢንቴሊጀንስ እኮ የሚጠቅምሽ እኮ ምንድነው? ነገሮችን ለማስታወስ የማቴማቲክስ ወይም የፊዚክስ ፎርሙላዎችን ማስታወስ ምናምን ሊሆን ይችላል። ሶ እነዚህ ነገሮች ድምር ውጤት ነው ሳክሰስፉል እንድትሆኝ ያደርግሽ። ስለዚህ ለዚህ ነው አንዳንድ ሰው ማውንት ኤቨረስት እንወጣለሁ ምናምን በቃ የሚገርም ነገር አድቬንቸር ያደርጋሉ። ልጆቻቸውን ውሃ ውስጥ ይከቷቸዋል ምናምን ገብቶሻል። ደግነቱን ከፈረንጅ ጋር ማደግ እሱን አድርጎኛል። እንለቀቃለን ይሄ ነው ይወስደንና በቃ ላንጋ ነው ምናምን በቃ ገባ ስትሞራጨቂ ልትጠጭ እስቲ ያምጡ ያወጣሻል። ገብቶሻል። ሶ በዛ አይነት ውስጥ ስትሆኚ ሞር ሳክሰስፉል መሆን ትችላለሽ። ሶ አይ ቲንክ ከዛ ጋር የተገናኘ ነገር ይመስለኛል። ማቲ ደስተኛ ነው እንዴ? እኔ ሁሉ ጊዜ ለሰው የምናገረው ነገር አለ። የፕላኔቱ አንደኛ ደስተኛ ሰው ነኝ። ይሄ ደስታዬ ደግሞ ምንም ላይ ዲፔንድ ያደርጋ አይደለም። አሁን እንደዛ ሲል ምናምን ነገር በቃ እሱ አሁን ሸቅሎ ነው ምናምን አካውንት ነው ብሎ የሚያስበው ሰው አይደለም። ኦፍ ኮርስ ገንዘብ የሚያስፈልግበት ዓለም ውስጥ ነው የምንኖረው። ደስተኛ ለመሆን ከፈለግሽ አይደንቲቲሽን ወቂ። አይደንቲቲ ስልሽ የመታወቂያ ላይ ያለው የዘር የብሔር ጉዳይ አይደለም ማውራሽ ያለው። ሰው እንደ ሰው ማን ነው? ምንድን ነው? ለምንድን ነው የመጣው? ፐርፐዙ ምንድን ነው? ምን ሊያደርግ መጣ? ይሄንን ካወቅሽ ደስተኛ ትሆኛለሽ። ፐርፐዝሽን ዲስካቨር ማድረግ ወይም ደግሞ የመጣሽበትን እዚህ ምድር ላይ የመጣሽበትን ፈጣሪ የትኛውም ሃይማኖት ውስጥ ፈጣሪ ሲያመጣሽ ምን ላታርጊ ነው? 8 ቢሊዮን ህዝብ ደርሷል አይደል? የዓለም ህዝብ እያንዳንዱ ሰው እኔ ምን ብዬ እንደማስብ ታውቂያለሽ? አንድ መፍትሄ ለዚች ምድር ይዞ መጥቷል ብዬ አስባለሁ። ታዲያ ከዚህ በላይ ምንም የሚያስደስት ነገር አለ? ማቲ ብዙ ትምህርት ተምሯል። ብዙ አይነት የእውቀት ልምዶች አሉት። ምን ይቆጨዋል? ከባድ ጥያቄ ነው የጠየቅሽኝ። እውነት ለመናገር አሁን ባለሁበት ሁኔታ ላይ የሚቆጨኝ ነገር የለም። የሚቆጨኝ የሚሆነው የነበረው ነገር ወድቄ ይሄን እንደዚህ ዛሬ ላይ እግዚአብሔር የገለጠልኝን እውነቶች ሳላቅ ከመስመር ወጥቼ በዛው ጠፍቼ ቢሆን ኖሮ ይቆጨኝ ነበረ። ዛሬ መንገድ ውስጥ መግባቴ ያስደስተኛል። ግን ዊሽ የማደርገው አንድ ነገር አለ ማለት ፈጣሪ መጋፋት ባልፈልግም፣ ግን ያ ያሳደገኝ ጀርመናዊ አባቴ በህይወት የለም። የስጋ አባቴም የዛሬ 3-4 ዓመት ሄዷል ወደዛው። እነሱ ቢኖሩና አሁን ያለሁበትን ደረጃ ቢያዩ ደስ ይለኝ ነበር። ሼር ማድረግ ደስ ይለኝ ነበር። አዘርዋይስ ውድቀቶቼም አይቆጩኝም። ቢኮዝ ከውድቀቶቼ ተምሬያለሁ። ውድቀቶቼ ናቸው ይሄንን ስብዕና የሰሩት። አንዳንዶቹ ውድቀቶቼም ጥንካሬም ብርታቴም እነዚህ ተቀላቅለው ተጨምረው ነው እንግዲህ ይሄንን ስብዕና የሰሩትና ብዙ ነገር አጥፍቻለሁ፣ ብዙ ገንዘብ አጥፍቻለሁ፣ ብዙ መወደቅ በንሳት ብዙ ኦፖርቹኒቲዎችን ሚስ ያረኳቸው የሚመስሉ ግን ምናልባት በእግዚአብሔር እቅድ ውስጥ ለኔ አይጠቁም ብሎ ፈጣሪ ዞር አደረጋቸው ብዬ የማስባቸው ነገሮች ናቸው። ስለዚህ ምንም የሚቆጭ ነገር ለዚህ እኮ ነው ደስተኛ ነኝ። ማቲ ማስተላለፍ የሚፈልገው ነገር ይሄን ቢያቆልኝ ማስተላለፍ የምፈልገው ነገር አሁንም እኔ 3 ልጆች አሉኝ እና እንዳልኩሽ ሁል ጊዜ ጧት እያስነሳሁኝ የምነግራቸው አንድ ነገር አለ። በዚህ ተራጠላና what are you going to be in the future እላቸዋለሁ። ወደፊት ምንድነው የምትሆኑት ስላቸው የሚመልሱልኝ መልስ ሊደር ነው። ዶክተር ማይልስ ሞኖ እንዲህ ብሎ ተናገረ። ዶክተር ማይልስ ሞኖ የዓለም መሪዎችን ሜንተር የሚያደርግ ሰው ነው እና
አንድ ጥያቄ ጠየቁት። የዓለም ሀብት ያለው የት ነው ብለው ጠየቁት። ሁሉም የሚጠብቅ የነበረው ኢራቅ ውስጥ ያለው የነዳጅ እንትን፣ ሳውዝ አፍሪካ ውስጥ ያለው ዳይመንድ፣ ቬኔዙዌላ ውስጥ ያለው ነዳጅ ምናምን ነው ሁሉም የሚጠብቅ የነበረው። እሱ ግን ምን አላቸው? በጣም ሀብት የተከማቸው ቦታ የመቃብር ቦታ ነው አላቸው። እንደደነገጡ። እንዴት ሲሉት ብዙ ሰው ከነ ፖቴንሻሉ ከነ አቅሙ ሳያውቀው አንዳንዱ ምን አይነት መክሊት ውስጡ እንዳለ ሳያውቀው ተቀብሯል አለው። ስለዚህ የማስተላልፈው መልእክት የሰው ልጅ እያንዳንዱ ሰው ለራሱ ዩኒክ ሆኖ በዛ ዩኒክነስ፣ በዛ ልዩነት፣ በዛ አቅም፣ በዛ መክሊት እዚህ ምድር ላይ የሚያደርገው አስተዋጽኦ አለ። የማስተላልፈው መልእክት ፈልጋችሁ ራሳችሁን እወቁ። ማንንም ለመምሰል አትሞክሩ። በዛ ውስጥ ደስታ የለም። ብዙ ሰው ሁሉ ነገር ሞልቶለት ማቴሪያል ምናምን ሲዩሳይድ ሲያደርግ ታየዋለሽ። አሁን የተለመደ መጥቷል። ያ የሆነበት ምክንያት ምንድነው? ራስን ማጣት፣ ራስን አለማግኘት። አንዳንድ ጊዜ ይመስለናል ልብሱን ከሌ ዘፋኝ የለበሰውን እናነሳና እሱን እንለብሳለን። እንትና የሆነው እንትናለን፣ እንትና የያዘው ሞባይል እንይዛለን፣ እንትና ፎሎወር ስላደረገ እንትንላለን ምናምን። መጨረሻ ግን ስናየው ባዶ ነው። ራስሽን ካገኘሽውስ ድንገት ራት እንኳን ፍሪጅ ውስጥ ባይኖር ባትበይ ደንታ የለሽ። እሱን እያሰላሰልሽ በዛ ውስጥ ወደ ራእይሽ እየፈጠንሽ እንደሄድሽ ስለምታስቢው በዛ ውስጥ ትልቅ ሳቲስፋክሽን አለ። የህይወት እኮ ፐርፐዝ እኮ መጨረሻ ላይ እኮ ራስሽን ዲስካቨር እና ፐርፐዝሽን በመወጣት ውስጥ እኮ ደስታን ማግኘት ነው እኮ አይደል? ሁሉም እኮ የሚታተረው ሁሉም ሰው ዘንጦ ቢወጣ፣ ልብስ ቀይሮ ቢመጣ፣ ኤሌክትሪክ መኪና ቢነዳ፣ የነዳጅ መኪና ቢነዳ፣ አውሮፕላን ፕራይቬት ጀት ቢገዛ የመጨረሻው እኮ ሳቲስፋክሽን። በዚህ ግን እስካሁን ሳቲስፋክሽን ያገኘ ሰው የለም። ስለዚህ መልእክቴ ራሳችሁን ሁኑ። ራሳችሁን ፈልጋችሁ አገኙት። ያላችሁት ሰላም ሾው ላይ ነው። ዩቲዩብ ቻናል ታገኘናላችሁ። ሁልጊዜ ቤተሰቡ ነው። እንደ ሁልጊዜው ሰላማችሁ ብዝት ይበል እያልን ሼፍ ማቲያስ በድጋሚ አመሰግናለሁ። ማመስገን የምትፈልገው አካል ካለ ደግሞ ክፍት ነው። ያው መጀመሪያ እንግዲህ አክብራችሁ ስቱዲዮአችሁ ሀሳቤን፣ ሙያዊ የሆነ ሀሳቤን፣ የህይወት ልምዶቼን እንዳካፍል ስለጋበዛችሁን መጀመሪያ እናንተን ማመስገን እፈልጋለሁ። በተረፈ እንግዲህ ቤተሰቦቼን፣ ባለቤቴን፣ ልጆቼን በተለይ ደግሞ እንደዚህ አይነት ስብዕና ይዤ እንዳድግ ትልቁን ሚና ለተጫወተችው ለእናቴ ለወይዘሮ መስታወት ነሲቡ ብዙ ነገር እየፈለገች ፍላጎቶቿን ገድባ ልጆቿ ላይ ኢንቨስት በማድረግ አባቴ ያሳደገኝ ዶክተር ወልፍጋንግ ሼር የወለደኝ ሻምበል ፋንታው መላኩ በህይወትም ባይኖሩ ያው ይሰሙኛል ብዬ አስባለሁ። ስፒሪቹዋል ዓለም ቅርብ ነውና ለነሱ ማስተላለፍ ፈልጋለሁ። አመሰግናለሁ። በተረፈ ማመስገን እንፈልገው በዙሪያ ያሉ ወዳጆቼ፣ ለጠላቶቼም ጭምር ጠላቶቼ ብርታት ሆነውኛል፣ አስተዋጽኦ አላቸው። ምናልባት እነሱ ሳያውቁ እንደዛ አደረጉት የተወረወሩብኝን ድንጋዮች ቀይሬ ቤት እንደሰራባችሁ ስለጠቀማችሁኝ አመሰግናችኋለሁ። እናንተንም እግዚአብሔር ይባርካችሁ። ፈጣሪ እግዚአብሔር ምድራችንን በሰላም በፍቅር በብልጽግና እንዲባርካት ደግሞ ምኞቴ ነው። እጅግ በጣም አመሰግናለሁ። እንግዲህ የዛሬ ፕሮግራማችን እንደዚህ ባማረና ትምህርት ሰጪ በሆነ መልኩ ተጠናቋል። ሳምንት ሰው ይበለን። ሁልጊዜ ሰላማችሁ ብዝት ይበል። ክብረት ይስጥልኝ። ሰላም ሾው